في غار حراء بدأت قصة النبوة بكلمة اقرأ يوم نزلت على رسولنا صلى الله عليه وآله وسلم، ومن بداية اقرأ بدأ تاريخنا وظهر بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد، فالآية التي نبدأ بها درسنا اليوم هي الآية 25 من سورة الحج. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم، وما توفيقي إلا بالله عليه توكلت وإليه أنيب. يقول الله جل وتعالى: إن الذين كفروا ويصدون عن سبيل الله والمسجد الحرام الذي جعلناه للناس سواء العاكف فيه والباد ومن يرد فيه بإلحاد بظلم نذقه من عذاب أليم. الله جل وتعالى بزجايا من لنال إن الذين كفروا أننا يكادوا بالله يكادوا بنبياته يكادوا الله ወደ ሰዎች መመሪያ ሆናቸው ዘንድ ባወረደው መለኮታዊ መልእክት የካዱ ብሎም ወየሱዱን عن سبيل الله ሰዎችን ከአላህ መንገድ የሚያግዱ የሚከለክሉ والمسجد الحرام ከተከበረው መስጂድ ሰዎችን የሚከለክሉ ከዚያ الذي جعلناه للناس ከዚያ ለሰዎች መሳባ መመላለሻ ካደረግነው سواء العاكف فيه والبادي الذي جعلناه للناس سواء العاكف فيه والبادي سواء العاكف فيه بوسط نوارنا والباد كروك بوتا يمتا بوسط اكل የሚሆንበት ይህ حرام ነው። ይህ አላህ ጀለ ወተዓላ ጸጥተኛ ያደረገው የተከበረው የአላህ ቤት ነው እና ለሰዎች العاكف فيه በውስጡ ነዋሪ ሙቂም የሆነና ወልባድ ሩቅ የሆነ ሰው እነኚህ ሰዎች ለምሳሌ በሁደይቢያ ስምምነት የሁደይቢያ ስምምነት ከመሆኑ በፊት ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ ካዕባ በዛ አመት እንዳይገቡ ከልክለዋል። በዛ አመት እና إن الذين كفروا أن يكادوا ويصدون عن سبيل الله علنا والمسجد الحرام إن مسجد الحرام الحرم المكي ነው الذي جعلناه للناس سواء العاكف فيه والباد በውስጡ ነዋሪ የሆነና ከሩቅ ቦታ የመጣ ከሰዎች እኩል ይሆናል በዛ ውስጥ እና እንዲህ ካደረግነው ከተከበረው ቤት ሰዎችን የሚያግዱ ومن يريد فيه أي في المسجد الحرام بزي بتكبروا يا الله بيتوست مفلك كالا بإلحاد بظلم ترقموا الله بإلحاد ومن يريد فيه بإلحاد بظلم. إلحاد مالت كهدتنا، إلحاد مالت بدلنا الله ترقموا بإلحاد بظلم. سلازي ظلم ميلو إلحاد لميلو بدلنا. ومن يريد فيه بإلحادنا. الإلحاد هو الميل عن الحق كأونتن نجر عزم بلو كزان ود وانجل است مغبات ነው። ይሄ ደግሞ عامدا ሲታወቅ ማድረግ ነውና ومن يريد فيه بإلحاد بظلم. الظلم هو وضع الشيء في غير محله. ظلم ማለት አንድ ነገር ያለ ቦታው ማስቀመጥ ነው፣ በደል ነው። ስለዚህ ومن يريد فيه بإلحاد በውስጡ ወንጀልን መስራት የፈለገ ከሐቅ ማዘንበልን የፈለገ በደልን የፈለገ نذقه ጀዋብ ነው። ይሄ እናቀምሰዋለን من عذاب أليم አሳማሚ ከሆነ ቅጣት እዚህ ዱንያ ላይ በአላህ ጀለ ወተዓላ بأيديكم እንዳለው በመናን እጅ ከየውም በድር እንደገና በአኺራ ደግሞ አላህ በእሳት ቅጣት نذقه من عذاب أليم. وإذ بوأنا لإبراهيم مكان البيت وإذ بوأنا بمعنى بينا
ባብራራን ጊዜ አውሳ የሆነውን ለኢብራሂም መካነል በይቲ የቤቱን ቦታ ቤት የተባለው ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ሚለውን ኢነ አወለ በይቲን ውዲዐ ሊናስ ለሰዎች በውስጡ አላህን ያመልኩበት ዘንድ ለመጀመሪያ ጊዜ በመድር ላይ የተቀመጠው በአላህ ትእዛዝ የተገነባው መጀመሪያ የገነቡት ሺስ ኢብኑ አደም ናቸው አለይሂ ሰላም ከዛ በኋላ በጡፋኑ ዘመን በመጥለቅለቅ ዘመን በጎርፍ ተሸፈነ ከዛ በኋላ ኢብራሂም አለይሂ ሰላም ናቸው በሱረቱል በቀራ ላይ ወኢዝ የርፈዑ ኢብራሂሙ القواعد من البيت ብሎ አላህ እንደሚናገረው መሰረቱን አላህ አሳያቸው ስለዚህ በዋዕና በየና ወኢዝ በዋዕና ለኢብራሂምም በገለጽን ጊዜ መካነል በይቲ የቤቱን ቦታ ለሰዎች በውስጡ አላህን ያመልኩበት ዘንድ መጀመሪያ የተቀመጠ ነው በጊዜ ርዝመት ግርግዳው ፈራርሶ መሰረቱም ተደበቀ ከዛ በኋላ አላህ አሳያቸው ገነቡት አላህ ትሽርክ ቢ ሸይአ በኔ ምንንም ማንንም ላታጋራ በዚህ ቤት ውስጥ ልታመልከኝ ወጠሂር በይቲያ የኔንም ቤት ሰዎች እኔንም የሚያመልኩበትን ቤት አጽዳ ለጣኢፊን በቤቱ ዙሪያ ለሚዞሩ ለዒባዳ ወልቃኢሚን እዛ አካባቢ ለሚቆዩ በአምልኮት ወሩክዒ እንደዚሁም ደግሞ አላህን ለመገዛት በሰላት ለሚያጎነብሱ አስጁዲ እንደገና ደግሞ በግንባራቸው ለሚደፉ ባሮቼ ቦታውን አጽዳ ይላል ስለዚህ የትኛውንም መስጂድ የሚሰገድበትን ሩኩዕ ሱጁድ የሚደረግበትን መስጂድ ማጽዳት የአላህን ትእዛዝ ማክበር ነው ከኢብራሂም አለይሂ ሰላም ጋር መመሳሰል ነው ወአዚም ፊናስ ይሄን ከጨረስክ በኋላ እዛው ወአዚም ፊናሲ በሰዎች ውስጥ ለፍፍ መለፈፍ ነው አዚን ወአዚም ፊናስ ናዲ ፊናስ ከፍ ባለ ድምጽ ተጣራ አላቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም በመካ ዙሪያ ካሉ ተራሮች በአንዱ ላይ ወጥተው አዩሃ ናስ ኢነ ረበኩም እነሆ ጌታችሁ አመረኩም አንተ ሁጁ هذا البيت فحجوا ይሄን ቤት እንድትጎበኙ ጌታችሁ አዟችኋልና በተዛዙ መሰረት ሐጅ አድርጉ ጎብኙ በማለት ኢብራሂም ተጣሩ የሚያደርሰው አላህ ነው وإذ بوأنا لإبراهيم مكان البيت ካለ በኋላ ቤቱ ተገንብቶ ካለቀ በኋላ ነው ወአዚም في الناس بالحج يأتوك ይሄን ያደረክ እንደሆነ ወአዚም في الناس بالحج يأتوك ይመጡሃልና ይሄ ጀዋብ ነው አዚም ለሚለው አምር ጀዋብ ነው አስሉ ያእቱነከ ነበረ ያእቱከ ይመጡሃልና ሪጃለን ጀምዑ ራጅሊን ሪጃለን ጀምዑ ራጅሊን በእግር እየተራመዱ እግረኛ ሲሆኑ ዋላ ኩል ዳሚሪን ዳሚር ይባላል ሆዳቸው ወደ ውስጥ የገባ ሸላጋ ፈረስና ግመል ሆዱ ወደ ውስጥ የገባ የከሳ ማለት ነው ዋላ ኩል ዳሚሪን ያቲና እነኚህ ግመሎች ይመጣሉ ሚን ኩል ፈጅን አሚቂን ሐጃጆችን የተሸከሙ ጓዛቸውን የተሸከሙ ሆነው ሚን ኩል ፈጅን አሚቂን ፈጅን አሚቂን ጠሪቅን በዒድ ማለት ነው ከየሩቅ ስፍራ ይመጡሃል በማለት አላህ ጀለ ወተዓላ ኢብራሂምን አዘዛቸው ሊየሽሃዱ መናፊዐ ለሁም ሊየሽሃዱ ሊየሕضሩ ሊጣዱ ዘንድ መናፊዐ ለሁም ለነሱ የሆነን ጥቅም ቢነፍዒ ሚን መግፊረት الذنوب የወንጀልን መማር ወልሑሱል ዐለ الثواب አላህ ዘንድ ምንዳን ማግኘት ወተውሂድ الكلمة እንደገና የቃል አንድ መሆንና ህብረትን አንድነትን መፍጠር ብሎም በጠላት ላይ ተፈሪ መሆን እንደዚሁም ደግሞ መተዋወቅ በንግድ መጠቃቀም ሁሉ ሰው ቃ ይዞ ይመጣል ከዛ በኋላ ይሸጣል ይለውጣል ከአላህ ጀለ ወተዓላ ለተለያዩ ሰዎች ያመቻቸው ነገር ስለሚለያይ ሊየሽሃዱ መናፊዐ ለሁም ወየዝኩሩ እስመ አላህ ከዛንም
يا الله سم ليعوسو بزيا في أيام معلومات بتاوقت كانت أيام معلومات يتبالوت يوم النحر أيام التشريق ناتشو يوم النحر يا ذو الحجة سرنياو كان وضحية مفصم بيت 11 12 እና 13 ቀን ናቸው አያም ማዕሉማት ስለዚህ አላህን በምን ያወሳሉ በተክቢራ እንደገና አላህን በማመስገን የአላህን ስም በመጥራት በእርድ ላይ አያም ተሽሪቅ በሙሉ የእርድ ቀናት ናቸው እና ወይذكر اسم الله على ما يذبحونه من الهدايا في ايام معلومات በዚህ አላህን ያመሰግናሉ ويذكر اسم الله في أيام معلومات على ما رزقهم الله للنسو بملقسوا مكنياتهم يفطروا الله نو أولم يروا أنا خلقنا لهم مما عملت أيدينا أنعاما سلميل بسورة ياسين على ما رزقهم الله للنسو يابجلاتشو يلقساتشو يسطاتشو بمهونو من بهيمة الأنعام بهيمة الأنعام يبيت انسسا لما دا انسسات ناجو አንዓም እንስሳት ናቸው በሂማ የተባሉት የማይናገሩ ናቸው በሂመቱል አንዓም በመባል የሚታወቁት አራቱ ናቸው እነኚህም ግመል የቀንድ ከብት ቀጥሎ በግና ፍየል ነው አላህ ሚነል ኢብል اثنين ومن البقر 2 ومن المعز 2 ومن الضأن الاثنين ብሎ በሱረቱል አንዓም የጠራቸው ናቸው አላማ ረዘቀው من بهيمة الانعام ለውዱህያ የሚሆኑትም እነኚህ ናቸው ከዛን አላህ ምን አለ ፈኩሉ ሚንሃ ካረዳችሁ በኋላ ከውዱህያ ብሉ ከርሷ ወአጥዒሙ አብሉ መግቡም አልባኢስ አልፈቂር ባኢስ ማለት መከራ የተደራረበበት ነው ባኢስ ረጁሉን ባኢስ ጎስቋላ የሆነ አልፈቂር አልባኢስ አለና በደል ነው አልፈቂራ ድሃን ይሄ ድህነት የጠናበትን ሁሉ አብሉ ከዚያ ثم ليقضوا ይላል እቺ ላም ላሙል አምር ትባላለች እቺ ላም ይዋት ليقضوا እቺ ላም ላሙል አምር ነች ወልተንظር ነፍሱን ሲባል እዛም ላሙል አምር ነች لينفق ذو ساعة من ساعته يا صفي ሲሳይ ባለቤት አላህ ከሰጠው ሰፊ ሲሳይ ወጪ ያደርግ ይላል بحديث من كان يؤمن بالله واليوم الآخر فليقل خيرا أو ليصمت فليقل لام إنه ليصمت أو ليصمت الذي ليقضوا يميلو مثلو قالوست يالچو لام الأمر نج ثم ليقضوا تفثهم كزيانم بوهلا ليقضوا ياسوغدوا تفثهم تفث مالت ቆሻሻ ነው የረዘመ ጥፍር የረዘመ ጸጉር እንደዚሁም ከህዝብ ጋር በመቀላቀል በፀሐይ ሙቀትም በጉዞም በላይ ላይ የተጠራቀመ ላበት ይሄ ሁሉ ቆሻሻ የኢህራሙ ልብስ ያ ሁሉ ያኔ ይወገዳል ثم ليقضوا تفثهم ይሄንን ነው حلق رؤوسهم وقص أظفارهم وإزالة الوسخ المتراكم عليهم بسبب الإحرام إيه هلو زيوست إقبال تفر مقرات ጸጉር መላጨት ቀጥሎ ገላን መታጠብ ኢህራም ልብስንም ማጠብ ثم ليقضوا تفثهم وليوفوا نذورهم ስዕለታቸውንም ይሙሉ ያ ምንድነው ሐጅ ዑምራ ብለው ወጥተዋልና ሐጅ ዑምራን ከፈጸሙ በኋላ ሀዲያ አለው ሀዲየ ማረድ ማለት ነው ለዚህ ሐጅ የሚያደርግ ሰው በሶስት መልኩ ይፈጽማል አንደኛ ኢፍራድ ይባላል ሐጅን ብቻ ሁለተኛ ቂራን ይባላል ዑምራን አድርጎ ኢህራም ሳይፈቱ ሐጅን ማስከተል ሶስተኛው ደግሞ ተመቱዕ ይባላል ይሄን በሱረቱል በቀራ አሳልፈናል ተመቱዕ የሚባለው ዑምራ አድርጎ ቀጥሎ ኢህራምን ፈቶ እንደገና የውመ ተርዊያ 8ኛው የዙል ሒጃ ቀን ለበይከ ሐጀን በማለት ወደ ሐጅ ስራ ውስጥ መግባት ነው ወሊዩፉ ኑዙረሁም ስለዚህ አላህን ለአላህ የገቡት ቃል አለ ለበይከ ሐጀን ለበይከ ዑምረተን ለበይከ ሐጀን ወዑምረተን
ثم ليقضوا تفثهم وليوفوا نذورهم ይሄን የገቡትን ቃል ኪዳን ይፈጽሙ እርድን ጨምሮ وليطوفوا ከዚያንም ይዙሩ بالبيت العتيق العتيق ማለት አንድ ጥንታዊ ብለውታል العتيق ማለት الذي اعتقه الله من سيطرة الجبابرة الله ከአምባገነኖች የበላይነት ንጹህ ያደረገው ነው መካን ጠብቋታል አላህ ጀለ ወተዓላ ከአብራሃ ጀምሮ ፍርሶችም አልደረሱበት ሩሞችም አልደረሱበት የለም መካ ላይ ተሾመ የለም አላህ ጠብቆታል ከመካንና ነዋሪዎቿን አላህ إن أول بيت وضع للناس للذي ببكة ካለ ጊዜ ጀምሮ መካ ላይ የተሾመ የለም ለዚህ ይሄ ነው አቲቅ ማለት አዕተቀሁ ነፃ አደረገው من سطوة وسيطرة الجبابرة አምባገነኖች ሁሉ እዛ ላይ አልተሾሙም ነብዩ ሰለላሁ ዐለይሂ ወሰለም ተወልደው ያደጉት እዚህ ክልል ላይ وليطوفوا بالبيت العتيق ይሄ طواف الإفاضة ይባላል طواف الإفاضة የሚባለው ሰዎች يوم النحر ከሙዝደሊፋ አድረው ቀጥሎ ሚና ላይ ተመልሰው አርደው ጀምራን ወርውረው ከዛላ አርደው ኢህራማቸውን ፈተው ወደ መካ ይመጣሉ የመጉረፍ ጠዋፍ ይባላል ثم افيضوا ከዛንም ጉረፉ من حيث افاض الناس ሰዎች ከሚጎርፉበት አቅጣጫ ያለው በሱረቱል በቀራ وليطوفوا بالبيت العتيق ذلك على ذلك الذي أمرتم به ذلك ማለት ይህ እናንተ የታዘዛችሁት من التحلل بحلق الرأس من التحلل إحراما مفتات ጸጉርን በመላጨት ጥፍርን በመቁረጥ ወሰኽን እንትን ቆሻሻን በማስወገድ والوفاء بالنذر እንደገና ቃል የገቡለትን አላህን ለበይከ ሐጀን ለበይከ ዑምረተን ለበይከ ዑምረተን ወሐጀን ብለው እንደገና ሐዲይ ለማረድ ነድተው የመጡትን እንደገና ወጠዋፍ ቢልበይት ጠዋፍ الإفاضة ማድረግ ذلك ይህ አለና ومن يعظم حرمات الله አላህ እርም ያደረጋቸውን ነገሮች የሚያከብር ለምሳሌ ኢህራም ከተደረገ በኋላ አይታደንም የመካ በቃይ እጽዋት አይቀጠፉም እንስሳቱ አይታደኑም ለሐዲይ ለእርድ የሚነዱ ከብቶች አይዘረፉም አይነኩም ኢህራም ያደረጉ ሰዎች ከበይተላሂል ሐራም አይታገዱም حرمات الله ብሎ አላህ ጠርቷቸዋል ومن يعظم حرمات الله الله ያከበራቸውን ነገሮች የሚያከብር فهو خير له عند ربه ይህ ጌታው ዘንድ ለሱ በላጭ ነው ያማረ ነው መልካም ነው وأحلت لكم الأنعام እንስሳት ለእናንተ ተፈቀዱላችሁ አርዳችሁ ትበሉ ዘንድ በቆዳቸው ተጠቀሙ ዘንድ ተሳፈሯቸውም ዘንድ ለዚህ እቺ ወሲላ ነች ይሄ ሃም ነው እቺ ሳኢባ ነች እያሉ ለጣዖታት የሚሰጧቸው ነገሮች በሙሉ ከራሳቸው የተፈበረኩ እንጂ በአላህ እርም የተደረጉ አይደሉም ይሄን ሱረቱ ማኢዳ ላይ ያሳልፈናል ኢላ ማ ዩትላ አለይኩም በእናንተ ላይ የሚነበበው ነገር ሲቀር ይህ ምንድነው ከብት የበከተ እንደሆነ እንደዚሁም ከአላህ ውጭ የሆነ ስም የተጠራበት ከሆነ ወማ ኡሂለ ቢሂ ለገይሪላህ ይሄ እርም ነው ከዚህ ውጭ ያለው ግን የአላህ ስም ተጠርቶበት እንደገና ከቤት እንስሳ አላህ የጠራቸውን ለኡድሂያ ይበቃሉ ያላቸውን አርዶ መብላት ለእናንተ ተፈቀደ ፈጅተኒቡ الرجس رجس ማለት ቀዘር ነው ፈጅተኒቡ الرجس من الاوثان فاجتنبوا راقوا الرجس من الأوثان كأوثان كطاغوتات ቆሻሻን ራቁ واجتنبوا قول الزور
ቀውለ ዙር ማለት ባጢሉሁ ወከዚቡሁ ውሸት የሆነ ንግግር ፉርሽ የሆነ ንግግር ያንን ራቁ ይላል። ወጅተኒቡ ቀውለ ዙር ሑነፋአ ሊላሂ ፈጅተኒቡ ለሚለው ሐል ነው ይሄ። እጅተኒቡ ዛሊከ ሑነፋአ ሊላህ ማኢሊና አን ኩል ዲንን ሲዋ ዲኒሂ ልሙርተዳ ዒንደህ እሱ ዘንድ ተወዳጅ ከሆነው ከኢስላም በስተቀር ወደ ሌላ ማታዘነብሉ ስትሆኑ። ስለዚህ ሑነፋአ ከውሸት አላህ ከመረጠው እምነት ውጭ የራቃችሁ ሆናችሁ ወደ እውነት ያዘነበላችሁ ሆናችሁ አላህ የከለከላችሁን ራቁ። ገይረ ሙሽሪኪነ ቢሂ በሱ የማታጋሩ ስትሆኑ ምንንም ማንንም። ወመን ዩሽሪክ ቢላሂ እነሆ በአላህ የሚያጋራ ካለ ፈከአነማ ኸረ ሚነ ሰማ ይህ ልክ ከሰማይ ተምዘግዝጎ እንደሚወርድ ሰው አይነት ነው። ፈተኽጠፉሁ ጠይሩ ከዛም በኋላ በራሪ ወፎች እንደሚናጠቁት አይነት ስጋውን አጥንቱን። አው ተህዊ ቢሂ ሪሑ ወይ ንፋስ ይዛው እንደምትወረውረው ነው። አህዋ ማለት ሐዋ ማለት ሐዋ ያህዊ ሐዋ ያህዊ ማለት ተምዘገዘገ ነው። ከዛን ተህዊ ቢሂ ማለት ደግሞ ንፋስ አምዘገዘገችው አርቃ ጣለችው። አው ተህዊ ቢሂ ሪሑ ወይ ንፋስ እንደ ጣለችው ሰው ነው። ፊ መካኒን ሰሒቅ ከሰማይ ወርዶ ሰማይ ላይ እንዳለ አዋፍ እንደ ተናጠቁት እንደ ብጥቅጥቅ እንዳደረጉት ወይ ደግሞ ንፋስ ሩቅ ስፍራ ወስዳ እንደወተፈችውና ሞቶ እንደቀራ አይነት አካል ነው። ይሄ እንኳን ዱንያ ላይ የሚቀር ነው። ቅጣቱ የሽርክ ወደ አኺራም ይሸጋገራል። አላህ ይጠብቀን። ዛሊካ አለ ይህ ምን ማለት ነው? ዛሊካ ማ አመረ አላሁ ቢሂ ሚን ተውሂዲሂ አላህ ጀለ ወተዓላ ያዘዘው ነገር እሱም በብቸኝነት ከማምለክ ወልኢኽላስ ለሁ እምነትን ለሱ አምልኮትን ለሱ ከማጥራት ወጅቲናቢል አውሳን ወቀውል ዙር ጣዖታትን መራቅ ውሸት ንግግርን መራቅ ይሄ ሁሉ አላህ ያዘዘው ነገር ነው። ወመን ዩዐዚም ሸዓኢረ አላህ የአላህን የእምነት መገለጫዎች አለ። ሸዓኢር ማለት የአላህ የእምነት መገለጫ ነው። ይሄ የኢሕራም ልብስ እንደገና ደግሞ በሱፍ ገመድ የታበቱ ቀላኢድ ብሎ የሚላቸው እንደገና አላህ ዒንደል መሽዓሪል ሐራም የሚለው ሙዝደሊፋ፣ ሚና፣ ከዓባ እነኚህ ሁሉ የእምነት መገለጫዎች ናቸው። የአዛኑ መውጣት፣ የሰላቱ በጀማዓ መሰገድ፣ ዓረፋት ላይ መቆም ይሄ ሁሉ ቦታ የሚሰጥና በቦታው የሚገኝ ለሱም ለየት ያለ ትኩረት የሚሰጥ ሰው ወመን ዩዐዚም ሸዓኢረ አላህ ذلك ومن يعظم شعائر الله فإنها ይህ من تقوى القلوب فإنها من تقوى القلوب ከልቦች ፍራቻ ውስጥ ነው። ይህ ልቦች አላህን ሲፈሩ በተቅዋ ሲሞሉ በዚህ ይገለጻሉ። ለኩም ፊሃ ለናንተ ፊሃ ማለት ፊል ሀዳያ التي تنحرونها بالبيت እናንተ ለናንተ በዛ በሚና በምታርዱት ከብቶች ውስጥ መናፊዑ ጥቅም አላችሁ ኢላ አጀል ሙሰማ እስከ ተወሰነ ጊዜ ድረስ ማለት መታረጃዋ እስከሚደርስ ድረስ ለናንተ በውስጧ መጣቀሚያ አላችሁ። مثل الركوب መሳፈርን ይመስል ወሱፍ በጎች የሚነዱ ፍየሎች የሚነዱ ከሆነ ደግሞ ሱፍ ግመሎች የሚነዱ ከሆነ አውባር አሽዓር ብሎ አላህ በሱረቱ ነህል ላይ የተናገረው ወነስሊ እንደገና የሚወለዱ ካሉ ግልገሎች ወለበኒ የሚታለቡ እነኚህ ሁሉ ለናንተ በእነኚህ እንስሳት ውስጥ ጥቅም አለ። ኢላ አጀል ሙሰማ እስከተወሰነ ጊዜ ድረስ ثم محلها ከዛንም የመታረጃ ቦታዋ ኢለል በይቲል አቲቅ መሒል ማለት ምንድነው?
መነጃ ቦታ ነው። ثم محلها ከዛ በኋላ ማረፊያ መታረጃ ቦታዋ الى البيت العتيق ወደ ጥንታዊ ቤት ወይንም አላህ ከአምባገነኖች የበላይነት ወደ ጠበቀው ንጹህ ወደ ተደረገው ነፃ ወደ ተደረገው ቤት ይሆናል አለ። ولكل امه ለእያንዳንዱ ህዝብ ከዚህ በፊት ለነበሩት ህዝቦች ከኢብራሂም አለይሂ ሰላም ጊዜ ጀምሮ የሙሳ ህዝቦችም እንደዚሁ ولكل امه ለእያንዳንዱ ህዝብ جعلنا منسكا ولكل امه ماضيه جعلنا منسكا ማለት ምንድነው? የሃይማኖት ተግባራትን አደረግን መንሰክ ይላል። لإراقة الدماء قربانا لله ማለት ነው። ወደ አላህ ለመቃረብ እንስሳትን ማረድን አደረግን። ይሄን ያደረግነው ليذكروا اسم الله على ما رزقهم አላህ ለነሱ ባስገኘው እነሱን ባጎናጸፈው ለነሱ በለገሰው እንስሳት من بهيمة الأنعام ከቤት እንስሳት እነሱን ባረዱ ጊዜ ቢስሚላህ አላሁ አክበር ብለው በአላህ ስም አላህ ከማንም በላይ የላቀ ነው ብለው አላህን አተልቀው ያርዱ ዘንድ فإلهكم እነሆ አምላካችሁ ኢላሁ ዋሂዱን ብቸኛ አምላክ ነው የሚታረድለት የሚሰገድለት فله أسلموا لرسوم እጅ ስጡ وبشر المخبتين وبشر المخبتين أي خاشعين المخلصين ማለት ነው አላህን ፈሪዎችን المخلصين አላህ ጀለ ወተዓላ ባዘዛቸው ነገር አምልኮትን ለሱ የሚያጠሩ ተናናሾች ሙኽቢቲን እነሱን አብስራቸው አላህ ታላቅ ሽልማት ለነሱ ያዘጋጀላቸው መሆኑን الذين እነኛን إذا ذكر الله የአላህ ስም በተወሳ ጊዜ ወጅለት ቁሉብሁም ልቦቻቸው አላህን የሚፈሩ የሆኑትን والصابرين ታጋሾችን على ما أصابهم በደረሰባቸው ችግር በአላህ መንገድ ላይ የተጓዙ በሚደርስባቸው ችግር ታጋሾችን አብስር والمقيم الصلاة صلاتን የሚያቋቁሙ የሆኑትን ومما رزقناهم ينفقون እኛም ከለገስናቸው ከቸርናቸው ነገር የሚመጸውቱ የሆኑትን ይላል። ወልቡድነ ለመስዋዕትነት የሚነዱ ከብቶችን ይላል። ቡድን ማለት አልኢብል ወልበቀር የቀንድ ከብቶችንና ግመሎችንና የቀንድ ከብቶችን ቡድን ጀዐልናሃ ለኩም ለእናንተ አደረግንላችሁ ሚን ሻዒሪላህ ከአላህ የእምነት መገለጫዎች እነሱ በሱፍ ገመድ የታበቱ ሆነው የታሰሩና ልዩ ምልክት የተደረገባቸው ሆነው ሲነዱ እነሱን ሲነዳ የታየ ሰው ወደ ካዕባ እንደሚሄድ ይታወቃል። ስለዚህ ይሄን ለእናንተ መገለጫ አደረግንላችሁ። አረቦች ዘንድም ይህ የታወቀ ሆነ። ለኩም ፊሃ ኸይር ለእናንተም በውስጧ መልካም ነገር አለ። ኸይር የሚለው መናፊዕ ዱንያዊያ ሳይታረዱ በፊት እዚሁ ዓለማዊ የሆነ ጥቅም አለ። ከመሳፈር ዕቃ ከመጫን እንደዚሁም ከጸጉራቸው እንደዚሁም ከግልገሎቻቸውና ከአልባን ከወተቶቻቸው ቀጥሎ ደግሞ ሲታረዱ በመብላት ዲንያ የሚባለው ደግሞ በማረድ ትልቅ ሰዋብ የሚገኝ በመሆኑ የተቸገሩ ሰዎችም አመት ጠብቀው እንጂ ስጋን የማያገኙ ሰዎች አሉ። እጅግ ጎስቋላ ድሆች ለነሱም ጥቅም ይሆናል ማለት ነው። ለኩም ፊሃ ኸይር ፈዝኩሩ እስመላሂ ዐለይሃ የአላህንም ስም በሷ ላይ አውሱ። ሰዋፍ ማለት በሶስት እግራቸው የቆሙ ጊዜ ሰዋፍ ይባላሉ። በሶስት እግራቸው የቆሙ ጊዜ አልቃኢማ አላ ሰላቲ ቀዋኢም ሰዋፍ ይባላል። ጀሙ ሳፈቲን ሰዋፍ ምንድነው? ለምንድነው በሶስት እግራቸው የሚቆሙት? ግመሎች እንዳይሸሹ
አንድ እግራቸው ይሰነከላል ታጥፎ ይታሰራል ሐታ ላ ተሽሩዳ ስለዚህ በሶስት እግራቸው ሊታረዱ ሲሉ አንድ እግራቸው ይታጠፍና ይታሰራል ይሄ ነው ሰዋፍ ማለት ቃኢማ على ثلاث قوائم وقد ربطت احداهن حتى لا تشرد እንዳይሸሹ እንዳይበረግጉ ጉልበታቸው አይቻልም በሶስት ከዛ ሊታረዱ ሲሉ አንድ እግራቸው ታጥፎ ይታሰራል አላህ ምን አለ فذكروا اسم الله عليها በሷም ላይ የአላህን ስም አውሱ ሰዋፋ ሊታረዱ በሶስት እግራቸው በቆሙ ጊዜ ከዛን ወድቀው ሲታረዱ فاذا وجبت جنوبها فاذا وجبت سقطت ማለት ነው ሲወድቁ جنوبها ጎኖቻቸው ሲወድቁና መሬት ሲደርሱ ከዛንም ሲታረዱ فكلوا منها ከርሷም ብሉ واطعموا አብሉ መግቡም القانع والمعتر ይላል القانع ማለት ምንድነው القانع ማለት الفقير الذي يتعفف عن السؤال ለመጠየቅ የሚያፍር የሆነ ቃኒዕ ይባላል ድሃ ነው ግን ለመጠየቅ ያፈረ የሆነ ድህነቱ ግን ከፊቱና ከአለባበሱ ይታወቃል المعتر ማለት ደግሞ القانع ይላል ከመጠየቅ የሚቆጠብ ድሃ ነው معتر ማለት ደግሞ والفقير الذي يتعرض ليعطى منها ከዛ ሊሰጥ ዘንድ እዛ አካባቢ የሚያግደመድም እዛ አካባቢ ያግደመድማል ዘወር ዞር ይላል ቀና ብሎ ሰውንም ያያል ብቻ ሊሳነል ሐሉ ስጡኝ የሆነ ማለት ነው የሚያግደመድም ይባላል ሙዕተር ለዚህ አልቃኒዓ الفقير الذي يتعفف عن السؤال ነው كذلك ልክ በእንዲህ መልኩ سخرناها لكم كذلك سخرناها لكم الله جل وتعالى كذلك ملو كما ذللناها لكم لتحملوا عليها وتركبوها ቃቹን በሷ ላይ ልትጭኑ እናንተም ልትሳፈሩ ለእናንተ እንዳገራናት ሁሉ ذللناها لكم ለእናንተ አገራንላችሁ فانقادت الى حيث تنحرونها እናንተ እነሱን ወደምሰውበት ቦታ ለመሄድ ተመቹ ወይንም ተገሩ ይላል ያገራው አላህ ነው 100 ግመሎችን አንድ 20 ዓመት የማይሞላ ልጅ ይነዳል አፍና ጭራቸው አንድ ላይ ተያይዞ እንደዚህ ነው የሚታወቀው ጉልበት ግን ከባድ ናቸው በጉልበት በኩል አላህ አገራቸው እንደገና በሚታረዱበት ጊዜ የሸሪዓ ሸርጥን ከጠበቀ አያማቸውም ህመም አይሰማም ነብዩ ሰለላሁ ዐለይሂ ወሰለም ወሊዩሂድ አሐዱኩም ሸፍረተሁ አንዳችሁ ማረጃ ካራውን ቢላውን በደንብ አርጎ ይሳል ከዛን ወሊዩሪህ ዘቢሐተሁ እርዱን እርፍ ያደርግ ነው ያሉት ስለዚህ ደም ወደ ውጭ ሲፈስ አይሰማም ደም ወደ ውጭ ሲፈስ አይሰማም ስለዚህ መገዝገዙ ነው የሚሰማው ርድ ሲያደርግ ደም ወደ ውጭ ይፈሳል ምንም የመም ስሜት አይኖርም ስለዚህ መገዝገዝ እንዳይኖር ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነው ሸሪዓው በደንብ አርጎ ይሳል ብለዋል كذلك سخرناها لكم لعلكم تشكرون بدي መልኩ አላህ አገራላችሁ አላህ በማግራቱ እናንተ አላህን ታመሰግኑ ዘንድ لا ينال الله لحومها ولا دماؤها ولكن يناله التقوى منكم لا ينال الله اللهن አይደርሰውም لحومها ከሚታረዱ እንስሳት ስጋዎቻቸው ولا دماؤها ደሞቻቸውም አላህን አይደርሰውም ይሄ የተወረደበት ምክንያት ሙሽሪኮች በጃሂልያ ጣዖታት ዘንድ ያርዳሉ ጣዖታቱን ይለቀልቃሉ ደሙንም ከታትፈው እንደዚሁ ጣዖታቱን ይለቀልቃሉ ይቀባሉ ወደ ካዕባ የሚሄዱና አርደው ደሙንና ስጋውን ቀላቅለው ካዕባን ይለቀልቃሉ ከዛን ሙስሊሞች አላህ ሆይ ማን ነው የአላህ መልእክተኛ ሆይ
ይሄ ነገር አላህን የሚያስወድድ ከሆነ فنحن اولى به እንዲህ በማድረግኛ የበለጠ ተቀዳሚዎች ነን ለምንድነው እኛ ይሄንን ማናደርገው ባሉ ጊዜ አላህ ምን አለ ለን ينال الله አላህን አይደርሰውም لحومها ስጋዎቿ ولا دماؤها لحومها ولا دماؤها ስጋዎቿም ولا دماؤها እንደዚሁ ደግሞ የሚታረዱ እንስሳ ደሞችም አላህን አይደርሰውም ወላኪን የናሉሁ ተቅዋ منكم ግን ከናንተ የሆነው ልባችሁ ላይ የሚጣደው ተቅዋ አላህን መፍራት የሱን ሸሪዓ ማክበር የሱን ትእዛዝ ማክበር ይሄ አላህን ይደርሰዋል كذلك سخرها لكم لك بندي ملكو الله እንስሳት ለናንተ አገራ لتكبروا الله على ما هداكم اللهن ወደዚህ ስለመራችሁ ልታተልቁ ይላል ስለዚህም አላሁ አክበር ይባላል ቢስሚላሂ አላሁ አክበር وبشر المحسنين አሳማሪዎችን አብስራቸው ይላል ጀለ ወተዓላ ان الله يدافع عن الذين امنوا انه الله ከነኛ ካመኑ ሰዎች يدافع ان الله يدافع عن الذين امنوا الله እነኛ ያመኑ የሆኑ ሰዎችን ይከላከልላቸዋል ጠላታቸውን ድባቅ ይመታል እነሱ ምንም ሰበብ ሳያደርሱ አላህ የበላይ ሊያደርጋቸው ይችላል ግን አላህ መታገልን መንገድ አደረገ ይናገራል በሚቀጥለው አያ ان الله لا يحب كل خوان كفور الله ما يودم كل خوان ከሃዲ የሆነን ከዳተኛ የሆነን ከፉር ኸዋን ማለት ሰውን የሚክድ የሚያጭበረብር አታሎ የሚያጠቃ ይሄ ነው ከፉር ከሃዲን ሁሉ አላህ አይወድም أذن للذين يقاتلون بأنهم ظلموا إلى الله جل وتعالى ከዚህ በፊት እነሱ ሙእሚኖች ላይ ጥቃት በደረሰ ጊዜ ቁጥራቸው አናሳ በነበረበት ጊዜ እንታገል እንጂ እንዋጋ ሲሉ አላህ ከለከላቸው ይሄንን በሱረቱ ኒሳ 77ኛ ቁጥር ላይ አላህ እንደሚናገረው አለም ተራ ኢለለዚነ ቂለ ለሁም አላየህምን ወደነኛ ቂለ ለሁም ኩፉ አይዲየኩም አሁን ቁጥራችሁ ያነሰ ዝግጅታችሁ ትንሽ ነው አትችሉም የከሃዲውን ቡድን መዋጋት ማለት ሙዕጂዛ እንዳለ ሆኖ ግን ጠቢዒ በሆነ ማለት ነው ኖርማሊ አትችሉም ስለዚህ ጊዜው አይደለም አላህ ደግሞ ለሰዎች የሚደነገገው ህግ ጠቢዒ ነው እርዳታ ከሱ ዘንድ ነው ሲፈልግ አላህ የሱን እምነት ከፍ ለማድረግ ويحق الحق ويبطل الباطل እውነትን ለማረጋገጥ ውሸትን ለመጣል ፍርሽ ለማድረግ አላህ አማኞችን ለማገዝ እነሱ ቁርጠኛ በሆኑ ጊዜ በተዋደቁ ጊዜ በቁጥራቸውም ሳይመኩ ሲቀሩ ያመኑ አስፈላጊውን ዝግጅት ያደረጉ ሆነው እንደ በድር ዕለት አይነት ከዛም ጊዜው ሳይደርስ እንዋጋ እንጂ ሲሉ አላህ ተዋለ አሁን አይደለም ألم تر إلى الذين قيل لهم كفوا أيديكم إجاچون سبسبوا واقيموا الصلاة صلاة أقوموا وآتوا الزكاة زكاة ستواهن علىنا غيزيو سيدرسگن فلما كتب عليهم القتال وجا بالناس ላይ በተደነገገ ጊዜ إذا فريق منهم يخشون الناس كخشية الله ከዛን ከነሱ ከፊሎቹ እንደ አላህ እንደሚፈሩት አይነት ሰዎችን ይፈሩ ጀመረ እንደውም ከዛ የበለጠ ፍራቻን ربنا وقالوا ربنا لما كتبت علينا القتال ለምን በእኛ ላይ ጦርነት እንደነገግ لولا اخرتنا الى اجل قريب ምን አለ እስከ ትንሽ ጊዜ ብታቆየን አሉ እነኚህ ضعفاء الايمان ናቸው መጀመሪያ ላይ ካልተዋጋን ንብረታችን ተወስዷል ተደፍረናል ምናምን ይያሉ አሁን አይደለም ጊዜው አለ ከዛን አላህ ጀለ ወተዓላ ምንድነው ያለው أذن للذين يقاتلون አሁን أذن ተፈቀደ
للذين يقاتلون بأنهم ظلموا የመጀመሪያው ጦርነት የበድር ነው የበድር ጦርነት ላይ በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ጠለበ ሊዒሪ ቁረይሽን ነው ያአላህ ፈቃዶ ነው ቀጠሮ ሳይያዝ ነው አላህ ያጋጠማቸው ኡዚነ ተፈቀደ للذين يقاتلون ማለት ሰዎች የሚዋጓቸው የሚጋደሏቸው ለሆኑት يقاتلوننا يقاتلون ይለያያል يقاتلون የሚዋጉን يقاتلون ግን እነሱ አማኝ በመሆናቸው ምክንያት ሰዎች የሚጋደሏቸው ለሆኑ ሰዎች ተፈቀደ بأنهم ظلموا እነሱ የተበደሉ በመሆናቸው ትግል ተፈቀደላቸው وإن الله على نصرهم اللهم እነሱን በመርዳት ላይ ለቀዲር ቻይ ነው ሳይዋጉም የበላይ ሊያደርጋቸው ከሃዲያኑን ሊመታ ድባቅ ሊመታ የበታች ሊያደርጋቸው ይችላል ግን አላህ ጀለ ወተዓላ ወሊዩመሕሰ ማ ፊ ቁሉቢኩም ብሏል ልባችሁ ላይ ያለውን እምነት ሊያጠራው አላህ ሊፈትነው ወየተኺዘ ሚንኩም ሹሃዳ ከናንተ መካከል ሹሃዳ ሰማዕትን አላህ ሊወስድ ዘንድ ይላል هكذا እንዲህ አለ الذين ለነኛ ተፈቀደ ለነማ الذين اخرجوا من ديارهم ለነኛ من ديارهم ከመኖሪያ መንደሮቻቸው ለተወጡ ለተባረሩ بغير حق መባረር ሳይገባቸው ያለ ፍትህ ያለ እውነት በበደል የተባረሩ ለሆኑት ያጠፉት ጥፋት ሳይኖር ኢላ አን የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው እንጂ ሌላ ጥፋት ሳይገኝባቸው በበደል ከመኖሪያ መንደሮቻቸው ለተባረሩት ትግል ተፈቀደ ወለውላ ደፍዑ ላህ الناس አላህ ሰዎችን መገፍተሩ ባይኖር بعضهم ببعض ከፊላቸውን በከፊሉ መገፍተሩ ባይኖር አላህ ሰዎችን ከፊላቸውን በከፊላቸው ይገፈጥራል ይመታል ይሄ ባይሆን ግን ለሁድመት ሰዋሚዑ ሰዋሚዕ ሰውማዓ ይባላል ሰውማዓ ማለት እነኚህ ሰዋሚዑ ሩህባን ገዳማት ማለት ነው ገዳማት ወደ አማርኛ ስንመልሰው ነው ሰውማዓ ማለት ሩህባን ራሂቦች ባህታውያን አላህን በብቸኝነት የሚያመልኩበት ነው ለምሳሌ ጁረይጅ في بني اسرائيل في صومعته ይላል እነዚህ ሙወሂዶች ናቸው በዚህ ከሰው ተነጥለው አላህን የሚያመልኩበት ቦታ ነው ሰውማዓ ይባላል ይሄ ወደ አማርኛ ስንመልሰው ነው ገዳማት አሁን በገዳማት ውስጥ የሚሰራው ስራ ግን አላህ ዘንድ መርድያ አይደለም ተወደደ አይደለም ግን አስሉ ሰዎች አላህን የሚያመልኩበት ቦታ ነው ይሄ ይጠፋ ነበር አለ ወቢዑን ማለት ደግሞ እነኚህ የዒሳ ተከታዮች አላህን የሚያመልኩበት ከናኢስ ነው ከኒሳ በተስኪያን ከኒሳ ነው ማዕበዱ ነሳራ ነው የሚባለው ነሳራ ያሉት ደግሞ ዒሳ ናሲሪያ ነሳራ የተባሉት ዒሳ ናሲሪያ ሐታ ኢትዮጵያ ውስጥ ነበሩ እነኚህ ሙወሂዶች እነ ነጃሺ ማለት ነው ከውጭ የመጡት ናቸው መተው አተስሊስ ስላሴን የለወጡት ማለት ነው ተውሂድን በስላሴ የለወጡት ከውጭ የመጡት ናቸው እዚህ የነበሩት ግን ሙወሂዶች ነበሩ ላኢላሃ ኢላላህ ወአነ ዒሳ ረሱሉላህ የሚሉ ናቸው ወፊ اليمن نصارى النجران وفي الحبشة يكسوم وهكذا እና ቢዕ ማለት ይሄ ነው ከናኢሱ النصارى ነው ወሰለዋት ይሄ ደግሞ ሳሉት ነው አንዱ ሳሉት ይሉታል ሰለዋት ማለት ደግሞ ማዓቢዱል የሁድ አይሁዶች የሙሳ ተከታዮች አላህን የሚያመልኩበት ሳይናጎግ የሚሉት ሰለዋት ጀሙ ሳሉቲን ማዕበዱል የሁድ የሙሳ ተከታዮች አላህን የሚያመልኩበት የነበረ ቦታ ነው
ይሄ ይጠፋ ነበር ወመሳጅዱ መሳጅድ ማለት ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች አላህን የሚያመልኩበት ቦታ ምን በማለት ነው የሚታወቀው መሳጅድ ወመሳጅዱ يذكر فيها اسم الله كثيرا የአላህ ስም በብዙ የሚወሳባቸው መሳጅዶች ይጠፉ ነበር ስለዚህ መሳጅድ ከመምጣቱ በፊት እነኚህ ነገሮች ሰውማዓ እንደገና ቢዓ ሳሉት ወይንም ሰዋሚዕ ቢዕና ሰላዋት እነኚህ የአላህ ማምለኪያ ቦታዎች ነበሩ አቡበክር ጦራቸውን ሲያዘምቱ ወላ ራሂበን ፊ ሰውማዓቲሂ ያሉት በሰውማዓው ውስጥ ያለን በገዳም ውስጥ ያለን አላህን የሚያመልክ ራሂብ እንዳትነኩ ነው ያሉት ዑመር ኢብኑ ኸጣብ ወደ ቤተል መቅዲስ ሲመጡ የነሳራን ከናኢስ ቆሻሻ መጣያ ሆኖ ነበር ለምንድነው ማታጸዱት ነው የተባለው እኛ እምነታችን አላህ የሚወደስበትን ቦታ ጥቃት ማድረስን አይፈቅድም ይሄን ለሞጣ ክርስቲያኖች የሚያደርስልን ያድርስ እና ወመሳጅዱ يذكر فيها اسم الله كثيرا የአላህ ስም በውስጣቸው በብዙ የሚወሳባቸው መስጂዶች ይጠፉ ነበር ولا ينصرن الله اللهم ይረዳል من ينصره የሚረዳውን ምን ማለት ነው ዲኑን የሚያግዘውን አላህ ያግዘዋል እዚህ ቦታ ላይ እንደ ኖት እንደ ማስታወሻ የነብዩ ሰለላሁ ዐለይሂ ወሰለም ሪሳላ ከደረሳቸው በኋላ ማንም من الرهبان ከባህታውያን አያችሁ ከባህታውያን ከመናኩሳት ከቀሳውስት እንደዚሁም ደግሞ ይሁዲ ይሁን ነሳራ ይሁን የመጨረሻው መልእክት ከመጣ በኋላ ያልተቀበለ ሁሉ لا يكون من أهل الجنة كجنة بالدربوج أيهونم هذا ما ثبت في الحديث وما ثبت في القرآن إيه بقرآن يسألنانو بحديث يسألنانو آيتنال بسورة المائدة واتبعوا النور الذي أنزل معه الذين يتبعون النبي الأمية الذي يجدونه مكتوبا عندهم في التوراة والإنجيل الناس زند بتوراة بإنجيل سلسو تتنبيو يالون ያንን ማነብ ማይጽፍ የሆነን መልእክተኛ የሚከተሉ እንዲህ ብሎ አላህ ጠቅሷል ይሄ የግድ ነው አለፍ ሲል ሰው ይረሳል ስለዚህ ደግሞ ደጋግሞ ማስታወስ የግድ ነው እንዴ ይሄም ተፈቅዷል እንዴ ይላል ጉድ ነው ሰው ማለት መቼም እና ይሄ ማስታወሻ ነው ولا ينصرن الله من ينصره ان الله لقوي عزيز انه الله لقوي برتون عزيز አሸናፊ ነው ፍላጎቱን ደራሽ الذين انኛ አለ ለነኛ ተፈቀደ ካለ በኋላ الذين يمكنهم في الارض እነኛን አላህ ትግልን ፈቀደላቸው አላህ ይረዳቸዋል الذين يمكنهم في الارض እነኛን በምድር ላይ ያመቻቸንላቸው ወይ ያስመቸናቸው ጊዜ ማለት ሀብትን ስንሰጣቸው የበላይነትን ስንሰጣቸው ሰላምን ስናረጋግጥላቸው አቃሙ ሰላተ ሰላትን የሚያቋቁሙ ለሆኑት ዋተው ዘካተ ዘካን የሚሰጡ ለሆኑት ወአመሩ ቢልማዕሩፍ በመልካም የሚያዙ ለሆኑት ወነሃው አኒል ሙንከር ከጸያፍ ከተጠላ ነገር የሚከለክሉ ለሆኑት ተፈቀደ ወሊላሂ ዓቂበቱል ኡሙር የነገሮች ሁሉ መደምደሚያ መጨረሻው ለአላህ ነው የአላህ ነው ይላል ወይከذቡከ ሙሐመድ ወይ ኢላቸዋል ሰለላሁ ዐለይሂ ወሰለም እነኚህ በዙሪያ ያሉ ሰዎች ቢያስተባብሉ ፈቀድ ከዘበት ቀብለሁም ከነርሱ በፊት በርግጥ አስተባብለዋል ቀውሙ ኑህን የኑህ ህዝቦች ወዓዱን የኑህ ህዝቦች ኑህን ወዓዱን ዓዶች ሁድን ወሰሙዱ ሰሙዶችም ሳሊህን አስተባብለዋል ወቀውሙ ኢብራሂም የኢብራሂም ህዝቦችም ኢብራሂምን አስተባብለዋል ወቀውሙ ሉጥን የሉጥ ህዝቦችም የሰዱም ነዋሪዎች ሉጥን አስተባብለዋል ወአስሐቡ መድየና የመድየን ባልደረቦችም የጫካይቱ ባልተቤቶች ሹዓይብን አስተባብለዋል ወኩذب ሙሳም ተስተባብሏል በፈርዖንና በሹማምንቱ فأمليت للكافرين كذانم لكهاديانو أمليت أدباه
أخرت عنهم العذاب استدراجا لهم النسون بزقتا አዘናግቶ ለመያዝ ቅጣትን አቆየሁ ማለት ነው فعمليت للكافرين ثم أخذتهم كزانم ያስኳቸው በቅጣት فكيف كان نكير የኔ ቅጣቴ እንዴት ነበረ አይላም كيف كان نكير ማለት ኢንካሪ عليهم ማለት ነው ኢንካር ነው ነኪር የነሱን ክህደትና መጥፎ ስራ የተቃወምኩበት መንገድ ለነሱ ክህደት የሰጠው ታጸፋ እንዴት ነበረ የከበደ መሆኑን ያሳያል አልስቲፍሃሙ ለተፍኺም ጥያቄው ነገሩን ለማግዘፍ ለማተለቅ ነው ፈካይ من قريه ከመንደሮች ስንትና ስንት አልፈዋል አህለክናها እኛ ያጠፋናቸው وهي ظالمه የበደሉ ሲሆኑ በአላህ የካዱ ያፈነገጡ فهي خاويه على عروشها መንደሮቹ خاويه የተደፉ የሆኑ على عروشها በጣሪያዎቻቸው የተደፉ الله فات الله بنيانهم من القواعد الله መኖሪያ ቤቶቻቸውን ከመሰረቶቻቸው ፈነቀላቸው አጠፋቸው በጣራዎቻቸው የሚደፉ ሆኑ ከዛ በኋላ ስንትና ስንት ጠፋ ድሮ ሰዎች የሚመላለሱበት የምንጭ ውሃ ወቢኢር ሙዓጠለቲን ስንትና ስንት ቀረ ቢኢር ሙዓጠላ ቀጂ አጡ ወደነሱ መጭ ወራጂ አጡ ሙዓጠላ ማለት የተተው የተዘነጉ ቢኢር የውሃ ጉርጓዶች ስንት አልፈዋል ወቀስር መሺድ ነዋሪ ያጣ ያ መሺድ ማለት የተበጀ የተዋበ ቀስር ህንጻ ስንትና ስንት አልፏል አላህ ነዋሪዎቹን አጥፍቶ ልክ እንደ ሰሙድ ህዝቦች ቢዋዲል ቁራ ሂጅር በተባለ ቦታ አሁንም በሙዚየም እንደ ሙዚየም ተደርጎ ይጎበኛል ዋዲል ቁራ ለዚህ ከአንድ ቋጥኝ ወጥ ከሆነ ድንጋይ ፈልፍለው ምድር ፎቅ መወጣጫን የሰሩ ያ ሁሉ የተበጀ የተዋበ ህንጻ ተመላሽ አጥቷል እንደገና አላህ ፈርዖንና ግብረአበሮቹን ሲያጠፋ የገነቡት ቤት ባዶ ነው የሆነው እንደገና በኑ እስራኤሎች ተመልሰው ወረሱት እንጂ هكذا እና وبئر معطلة وقصر مشيد أفلم يسيروا في الأرض تادنني زاري كهديان بمدر وسط أيقوازو من فتكون لهم للنسو تهون اللاتشو زند قلوب يعقلون بها የሚያስተውሉበት ልቦና ልብ ይኖራቸው ዘንድ አው አዛኑ يسمعون بها ወይ የሚሰሙበት እውነትን የሚሰሙበት ጆሮች ይኖራቸው ዘንድ فإنما ለነገሩ لا تعمل أبصار ይሄ ያፈጠጡ አይኖች አይደለም የሚታወሩት ولكن تعمل قلوب التي في الصدور ይልቁንም በደረቶች ውስጥ ያሉ ልቦች ናቸው የሚታወሩት ስለዚህ لا تعمل أبصار ولكن تعمل بصيرة ይባላል በصيራ ማለት በታመርቡጣ ማስተዋያ ልቦናን ويستعجلونك ያቻኩሉሃል بالعذاب በቅጣቱ ያቻኩሉሃል ለምንድነው ይሄ ቅጣት የማይመጣው ولا يخلف الله وعده እነሱ ያቻኩሉሃል እንጂ ولا يخلف الله وعده الله ቃል ኪዳኑን አያፈርስም وإن يوما عند ربك ይሄ في العذاب ማለት ነው እዩ وإن يوما عند ربك ጌታህ ዘንድ በአኺራ በጀሃነም አንድ እለት ማለት ከአልፍ ሰነት ሚማ ተዑዱን እናንተ ዱንያ ላይ ከምትቆጥሩት 1000 ዓመታት ጋር እኩል ነው ይላል ለዚህ وإن يوما من العذاب في الآخرة ማለት ነው وإن يوما من العذاب في الآخرة አንድ እለት ማለት አኺራ ላይ ካለ ቅጣት وإن يوما من العذاب في الآخرة مثل 1000 سنة 1000 ዓመት ያህል ነው ሚማ ተዑዱና ሚን ሲኒን
الدنيا كدنيا عمتات مالتنا بسبب ما فيه من العذاب من شدة العذاب لذي يمكر على ليت عين قام يبالال يمكر على ليت عين قام لذي عنده እለት ከአንድ ሺህ ዓመታት ጋር ይስተካከላል ቅጣቱ ከመርበርታቱ የተነሳ وإن يوما عند ربك كألف سنة مما تعدون وكأي من قرية سنتنا سنت منደሮች አልፈዋል أمليت لها أمليت ማለት أمهلتها بالعذاب ቅጣትን በሷ ላይ ሳላረጋግጥ በፊት ያዘገየኋቸው أمهلت ማለት ይሄ ነው እነሱን አዘናግቶ ለመያዝ ቅጣትን ከነሱ ያቆየሁላቸው ስንትና ስንት መንደሮች አልፈዋል وهي ظالمة በዳይ ሆነው ሳለ ثم اخذتها ከዛንም ያዝኳት ጨበጥኳት ይላል አላህ ወይለየ المصير ከተቀጡ በኋላ ከሃዲያኑም መመለሻው ወደኔ ነው ሌላ የከበደ ቅጣት ይገጥማቸዋል ቁል ብለህ በል يا أيها الناس እናንተ ሰዎች ሆይ إنما أنا لكم نذير مبين إنه أني لنانت ግልጽ የሆንኩ አስጠንቃቂ ነኝ فالذين آمنوا እነኛ ያመኑና وعملوا الصالحات ከእምነት ጋር መልካም ስራዎችን የሰሩት لهم مغفرة ለነሱ እነሆ ምህረት አለላቸው ورزق كريم የተከበረ የተወደደ ዚቀር የማይባል ሲሳይ አለላቸው والذين እነኛ سعوا في آياتنا በአንቀጾቻችን ውስጥ የሚሯሯጡ አንቀጾቻችንን ለማስተባበል ፉርሽ ለማድረግ ሙዓጂዚን ራሳቸውን አስበው አላህን የሚያታክቱ አድርገው ሙዓጂዝ ማለት ዛኒና አንፉሰሁም ራሳቸውን ያሰቡ ሆነው أنهم يعجزون اللهን የሚያታክቱ ከቅጣቱ የሚያመልጡ አድርገው ሙዓጂዚን أولئك أصحاب الجحيم እነኛ የጀሃነም ጓዶች ናቸው ይላል وما أرسلنا من قبلك أنه كانت بفيت አላክንም من رسول ከመልእክተኛ አንድንም አላክንም ولا نبي ከነብይም ይላል መልእክተኛ ማለት الذي أمر بالتبليغ ነው አድርስ ተብሎ የታዘዘ ነው ነብይ ደግሞ الذي يوحى إليه መለኮታዊ መልእክት ወደሱ የሚተላለፍ ነው ይሄ ነው ወይ ደግሞ ረሱል ማለት الذي أعطي شريعة አዲስ የህይወት መርህን የተሰጠ ነው ነብይ ማለት ግን يوحى إليه ولم يعطى شريعة شريعا ያልተሰጠ ግን الذي يحكم بشريعة السابقة በቀደም ሸሪዓ የሚፈርድ ለምሳሌ ዘከሪያ ነብይ ነው ይባሉት ያህያ ነብይ ነው ይባሉት አያችሁ ከዛን ይፈርዱ የነበሩት በተውራት ነው ስለዚህ هذا هو الفارق ይላሉ ስለዚህ ከመልእክተኛ እንደዚሁም ከነብይም አንድም አላክንም ኢላ ኢዛ ተመና ቀራአ ማለት ነው ባነበበ ጊዜ አልቀ ሸይጣኑ ሸይጣን ቢጥል እንጂ في امنيته في قراءته ማለት ነው ተመና ቀራአ ማለት ነው አነበበ አልቀ ሸይጣኑ في امنيته ሸይጣን በሱ ንባብ ውስጥ ቢቀላቅል ቢጥል እንጂ ከዛ በኋላ አላህ ምን ያደርጋል فينسخ الله ይሰርዛል ما يلقي الشيطان ሸይጣን የሚጠላውን የሚደባልቀውን ነገር አላህ ይሰርዛል ثم يحكم الله آياته ከዛን አላህ ለነብያቱ ደጋግሞ በመንገር አላህ አንቀጾቹን ያጸናል ያጠነክራል والله عليم حكيم اللهم عليم አዋቂ ነው ሐኪሙን ጥበበኛ ነው ለምሳሌ እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ነጅምን በቀሩ ጊዜ ሱረቱ ነጅምን በቀሩ ጊዜ አፈራአይቱም ላተ ወልዑዛ ወመናተ الثالثة الأخرى ባሉ ጊዜ አፈራአይቱም እስቲ አያችሁን ንገሩኝ እስቲ አላተ ወልዑዛ ላትንና ዑዛን ወመናተ الثالثة الأخرى ሌላኛይቱም በመጠቀስ ደረጃ ሶስተኛ የሆነችውን መናት ከዛን
አለኩም الذكر وله الانثى تلك اذا قسمه ضيزى ይለና ኢን ሂየ ኢላ አስማኡን ሰመይቱሙሃ ይላል። ግን እሱ ሸይጣን ሙሽሪኮችን ምን ብሎ አሰማቸው ይላል መጨረሻ ላይ የሰገዱበት አፈራይቱም ላተ ወልዑዛ ወመናተ الثالثة الأخرى ሲል تلك الغرانيق العلا وإن شفاعتهن لترتجى ብሎ አሰማቸው። تلك الغرانيق العلا غرانيق ማለት የበላይ ደረጃ ያላቸው ናቸው እነኚህ የነሱም ሸፋዓ ይከጀላል የሚልን ጆሮአቸውን አስመታ። እንደዚህማ ተሆነ እኛም ታዛዥ ነን አሉ። ግን ቁርአኑ ሲጻፍና ጅብሪል መልሶ ሲያረጋግጠው تلك الغرانيق العلا የሚለው የለም ቁርአን ላይ ነው። ለዚህ ነው ልክ ሸይጣን ሰውን ለማሳሳት ይሄ መለኮታዊ መልእክት ሲነበብ አላህ በማቀልብ ላይ ነው ليجعل ما يلقي الشيطان فتنة للذين في قلوبهم مرض ይላል። በዚህ የሚፈተኑት በልቦቻቸው ውስጥ በሽታ ያለባቸው ሙናፊቆችና ከሃዲያን ናቸው። አማኞችማ ከነብይ ስር ስለማይጠፉ ነብያት ደግሞ አላህ ጀለ ወተዓላ ጅብሪልን መለከል ወህይን አውርዶ ከዛን ደጋግሞ ያስነብባቸዋል። ደጋግሞ ሲያስነብባቸው አላህ ይህኪም ያጸናዋል፣ እሱ ያወረደውን ያጸናዋል። ሸይጣን ግን የነኛን ጆሮች በኒ ነገር ይመታና ከመንገድ ያስወጣቸዋል ነው። ለዚህ ነው አላህ ወማ አርሰልና ሚን ቀብሊከ ሚን ረሱልን ሁሌ ሸይጣን የሰው ልጆች ጠላት ከመሆኑ የተነሳ ነው። ወማ አርሰልና አላክንም ሚን ረሱልን ሚን ቀብሊከ ሚን ረሱልን ካንተ በፊት ከመልእክተኞች አንዱንም ወላ ነብይን ከነብያት አንዱንም ኢላ ኢዛ ተመና ኢዛ ቀረአ ተላ ባነበበ ጊዜ ኢዛ ቀረአ ኪታበላህ አልቀ ሸይጣኑ ሸይጣን ይጥላል ይወረውራል ፊ ኡምኒየቲሂ ፊ ቂራአቲሂ በንባቡ ውስጥ ይጥላል ይደባልቃል። ከዛን ፈየንሰኹላሁ አላህ ፉርሽ ያረጋዋል ይመታዋል። ማዩልቂ ሸይጣኑ ሸይጣን በጆሮች ላይ የሚጥለውን በመለኮታዊ መልእክቶች ውስጥ የሚደባልቀውን አላህ ፉርሽ ያረጋል። ثم يحكم الله ከዛን አላህ ያጸናል በመለከል ወህይ ደጋግሞ በማስነበብ አያቲሂ አንቀጾቹን አላህ ያጸናል ይነበባሉ ይጻፋሉ። ከዛን መለኮታዊ መልእክት ሆኖ ይወረዳል። ወላሁ ዓሊሙን ሐኪም አላህ ማዋቂ ነው ጥበበኛም ነው ይላል። ከዛን ሸይጣን አላህ ለፈተና የፈጠረው ነው። ይሄን የሚያረገው ሊየጅዓለ ይላል ሊየጅዓለ አላህ ሊያደርግ ዘንድ ነው። አያችሁ ሊየጅዓለ ማ ዩልቂ አሸይጣኑ ሸይጣን የሚወረውረውን ነገር ሊያደርግ ነው። ፊትነተን መፈተኛ ሊያደርገው ነው። ሊለዚነ ፊ ቁሉቢሂም መረዱን ለነኛ በልቦቻቸው ውስጥ የኒፋቅ የማስመሰል በሽታ ላለባቸው ወልቃሲየቲ ቁሉቡሁም ልቦቻቸው የደረቁ ለሆኑት ከሃዲያን መፈተኛ ሊያደርገው ነው። ወኢነ الظالمين እነሆ በዳዮች ከሃዲያን ለፊ ሽቃቅን በዒድ ከአላህና ከመልእክተኛው ሩቅ በሆነ ሽቃቅ ልዩነት ውስጥ ነው ያሉት ይላል። ከዛን አላህ ደጋግሞ አንቀጾቹን ያጸናል። ወሊየዕለመ الذين اوتوا العلم እነኛ እውቀትን የተሰጡት አማኞችም ያውቁ ዘንድ أنه الحق من ربك ይህ የተወረደው ከጌታህ እንደሆነ ያውቁ ዘንድ አላህ ያጸናዋል። ፈዩእሚኑ ቢሂ በሱም ያምኑ ዘንድ ፈቱኽቢተ ለሁ ቁሉቡሁም ልቦቻቸውም ለተወረደው መለኮታዊ መልእክት ይዋረዱ ይተናነሱ ይፈሩ ዘንድ ወተኽضع ወኢነ አላህ እነሆ አላህ ለሃዲ الذين آمنوا እነኛ ያመኑ ሰዎችን መሪ ነው አላህ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ይላል። ይህም ሆኖ ግን ወላ የዛሉ الذين كفروا ተወርዶ ተጸንቶም ወላ የዛሉ الذين كفروا እነኛ የካዱ ሰዎች አይወገዱም ፊ ሚርየት ሚንሁ ከርሱ ከአላህ ወደ አንተ በተወረደው ነገር በጥርጣሬ ውስጥ ከመሆን ሐታ ታእቲየሁም الساعة بغتة የፍርዷ እለት በድንገት እስክትመጣቸው እለት አው ያቲየሁም العذاب አው ያቲየሁም
ወይስኪመጣቸው ድረስ عذاب يوم عقيم عقيم ማለት መሃን የሆነ በውስጡ መልካም ነገርን ያልያዘ የሆነው እለት ቅጣት እስኪመጣቸው ድረስ እነሱ ከጥርጣሬ አይወገዱም ይላል። ያኔ ቂያማ በምትመጣበት ጊዜ አልሙልኩ የውመኢዝ ሊላህ ፍርድ ንግስና መፍረድ መሸለም መቅጣት ያኔ ሁሉ ንግስና ያላህ ነው መሆኑ ይረጋገጣል። ያህኩሙ በይነሁም በእነኚህ በካህዲያንና እጅ በሰጡ ባመኑ አማኞች መሃል አላህ ይፈርዳል። فالذين آمنوا እነኛ ያመኑና ከእምነት ጋር وعملوا الصالحات መልካም ስራ የሰሩት في جنات النعيم እነሱ በመደሰቻይቱ በመበልጸጊያይቱ በመፈንጠጃይቱ ያትክል ስፍራ ውስጥ ይሆናሉ። والذين كفروا እነኛ የካዱና وكذبوا بآياتنا ባንቀጾቻችን ያስተባበሉት ደግሞ فأولئك لهم عذاب مهين እነኛ ለነርሱ ሙሂን አዋራጅ የሆነ ቅጣት አለላቸው ይላል። والذين هاجروا እነኛ የተሰደዱ የሆኑ ሰዎች في سبيل الله በአላህ መንገድ የአላህን እምነት ከፍ ሊያደርጉ ከመልእክተኛው ጎን ቆመው ሊያግዟቸው ثم قتلوا ከዛን በስደት ላይ ያሉ የተገደሉ አውማቱ ወይ ደግሞ ስደትን አብቅተው የሞቱ ለيرزقنهم الله አላህ ይለግሳቸዋል ሪዝቀን ሐሰና ያማረ የሆነን ሲሳይ አላህ ይለግሳቸዋል። وإن الله لهو خير الرازقين እነሆ አላህ እሱ ከመጋቢዎች በሲሳይ ከሚያበለጽጉት ሁሉ በላጭ ነው። አላህ لا يدخلنهم አላህ ደግሞ ያስገባቸዋል ሙድኸለን يرضونه የሚወዱትን አይተው የሚደሰቱበትን መግቢያን አላህ ያስገባቸዋል። وإن الله لعليم حليم እነሆ አላህ የባሮቹን ሁኔታ አዋቂ ነው። ሐሊሙን ባሮቹ ደግሞ ሲያጠፉ በቅጣት የማያቻኩላቸው ሐሊም ታጋሽ ነው ይላል ጀለ ወተዓላ። هذا وصلى الله وسلم على نبينا محمد وعلى آله وأصحابه